ቤቱ በሰፈት ሞልቶ ይመስላል፣ ግን ውስጥ የሚፈነዳው የጅንከት እሳት ከዚያ ቀን በፊት እንደማይተወስድ ተዘጋጅቶ ነው። መርጃ በክፍሉ አንጻር ቆሞ በዓይኖቼ ውስጥ ለምን የተቀመጠ የብዙ ዓመታት ኩታ ተቀምጦ ነበር። መረጃ ምንጭ ተቋርጧል ይላል በቀላል ድምፅ፣ ግን በዚያ ቃል አስተማማኝነት ምንም የለም። በአዲሱ ቀለበት የሚገኘው ምስጢር ለሁሉም ያልተጠበቀ መከራ ማለት ነው። ይልዲዝ በራስን ውስጥ ድምፅ ሲያጋጥም እንደ ተሳሳተ ቦታ የተነካ ተስፋ በልቡ ይበራል። ነገር ግን የመተላለፊያ ስመት በቀላሉ ጥሎ ይገባል። መርጃ ሌት በተናቀቀ ይቀርባል። እንዴት ወደማይታወቅ ቦታ እየተንከባለልሽ ትሄዳለሽ? ምን እየፈለግሽ ነው? ይህ ጊዜ ግን እንደ ወታደር የተጠናቀቀ ግርማ በመርጃ ውስጥ እንደ ፍርሃት ጥልቀት እየተሞላ ይታያል። ከርቀት በኋላ ያለው ድምፅ አዲስ እውነት ይዞ ይገባል። የቤቱ ታሪክ በመርጃ ብቻ አይደለም። ከተዘጋጀ ትንሽ ፋይል ይህን ያህል የሚያነቃቅ የተደበቀችነት ይዞ ነው። የተተፈቀሰ ታሪክ የተመለሰ እርምጃ አለው ይሆናል። ይህስ ቃል እንዲህ ይላል፣ በጨለማው ውስጥ ያደበቅኩት ማንነት እስከ መጨረሻ አታውቅም። በዚህ ጊዜ ቤቱ ውስጥ ያለው ግጭት በእውነት የመታየት ወቅት እንደመጣ ይሰማል። ይልዲዝ ፋይሉን ይዞ በእጇ ይቆማል። በውስጡ የተደበቁ ስውር ምስክሮች የቤቱን ክልም የሚበሉ እንደሚሆኑ ትሰማለች። በመርጃ ኩታ መካከል የስህ ድምፅ ደክሞ ይወጣል። እኔ ምንም አልደበቅም እያሉ እንደገና ምን ያህል ነገር ታውቃለሽ? ይህ ክፍል የሚጀምረው የተቃዋሚ ስርዓት የመቆራረጥ ቀን ነው። የቤቱ ስር የተደበቀው እውነት ወደፊት በሚመጣው ቀን እንደ እሳት ተራርኮ መንገዱን ይገልጻል። ከሁሉም በላይ በመርጃ አካል የሚመጣው ድንገተኛ እርምጃ ትንሽ ቀላል አይሆንም። እርሱ የታቤን አደባባይ ሙሉ በሙሉ ለመቆራረጥ ተዘጋጅቶ ነው። እውነት እንደ ፈረስ በመሄድ ቢጀምር የሚከተለው ክፍል የሚገምቱትን ውል ይሻገራል።